አዎ። ስለዚህ መጠጋት ያለብን ማን ጋር ብቻ ነው? ቤተ ክርስቲያን ነው። መምህራን ጥሩ ሲያስተምሩ መቀበል ጥሩ ነው። ትምህርታቸውን ጥሩ ትምህርቱ መውሰድ ጥሩ ነው። ከዚያ ውጭ ግን ከአንተ ውጭ ለሐሳብ ይሄ ውድቀት ነው። ቅድም እንዳልኳቸው አጵሎስ አልተሰቀለልም፣ ኬፋ አልተሰቀለልም አላወር እኔ ጳውሎስ በእኔ ስም ተጠምቃ እንደ እኔ አላጠመኩም እንደውም ከቀለዮጳ ቤት ውጭ አላውቅም አለ። ምናልባትም በዚህ አጥምቄ ከሆነ ከቤተ እስጢፋኖስ ውጭ የማውቀው ነገር የለኝም ማለት። ምክንያቱም ወንጌል ለማስተማር እንጂ ለማጥመቅ ክርስቶስ አላከኝም። ግን የተጠመቀው በማን ስም ነው አለ? በኢየሱስ ክርስቶስ ስም ነው። ጽድቅ ያለው በሱ ስም ተጠምቀህ እንጂ በእኔ በጳውሎስ ስም ተጠምቀህ መንግሥተ ሰማያት አልወረስክም፣ ልትወርስ አትችልም አለው። ጴጥሮስ ተላላኪ ነው፣ ሊያገለግል መጥቷል፣ እንደኔ ይሰብካል ኬፋ አለ። አጵሎስም እንደዚያው። ስለዚህ ሰው ላይ አትጠጉ። እምነት ከክርስቶስ ጋር እንድትጠጉ የሚሰበክበት የሚያሳየን የሕይወት መንገድ ነው ወንጌል። ስለዚህ ከሰው ጋር ተለጥፋችሁ ክርስቶስ እንዳትገኙ ነው። ከቃሉ ጋር ናቸው። ከሰው ጋር ካደረግነው አይምሯችንን ሁሉ ክርስቶስን ወደ መካድ ይመጣል። ብዙዎቹ ብዙ ሰባኪ ብዙ አገልጋይ እየተከተሉ የወደቁ የጠፉ ብዙ ወጎች አሉ። እግዚአብሔር ወደ በረታቸው ይመልስልን። አዎ ሰው ለሰው እንቅፋት ይሆናል። ሁልጊዜ በጽድቅ ላይ ቀጥል ይችላል። መንገድ ላይ መውደድ ሊኖር ይችላል። መሰበር ይኖራል። ያን ጊዜ አብረን እንዳንሰበር ሁልጊዜም ከማን ጋር እንቁም? ቤተ ክርስቲያናችን ጋር። የሚያስተምረው ማን ነው? በማንም ላይ አድሮ የሚያስተምረው አንድ መንፈስ ቅዱስ ነው አይደለም? አይደል? ስለዚህ የመንፈስ ቅዱስን ትምህርት መከተል ጥሩ ነው። ሰው ጋር ግን ጥገኛ መሆን ግን አያስፈልግም። ሰው ማንኛውም ሰው አገልጋይ ነው። ለምሳሌ እኛን እንደ ድምፅ ማጉለው ቁጠሩ ይመናል። ከቃሉ ጋር ናቸው። እንደምን አልኳቸው? አሁን ይህ ድምፅ ማጉለው እኔ ካላወራሁበት ምን ይጠቅማቸዋል? ይጠቅማቸዋል? ታዲያ መንፈስ ቅዱስ በእኔ ላይ ያልተናገረ እኔ አሁን ምን እጠቅማለሁ? ያ ማለት ነው በእኛ ላይ የሚናገረው መንፈስ ቅዱስ ነው። ይህን ሁሉ ለማውራት እግዚአብሔር መፍቀድ ያለበት አይደል? አይደል? እንኳን አይደለም ለማስተማር ይህን ያክል ለመናገር እኮ ግቢም እንዲያልገባ ማድረግ ይችላል እግዚአብሔር አይችልም? እናንተ እንዲያስመጡ ማድረግ ይችላል አይደል? ግን ማን ስለፈቀደልን ነው? ክብር ለሱ ይሁን። እግዚአብሔር ስለፈቀደ ሰብስቦን። በዚህ ልክ እኛን አቅማችንን መረዳት ያስፈልጋል። አያችሁ? ስለዚህ ማይኩ ያለ እኔ ጥቅም እንደሌለው እኔም ያለ መንፈስ ቅዱስ ጥቅም የለኝም። ስለዚህ እግዚአብሔር መንፈስ ቅዱስ ግን ልጆቹን አይበትንም፣ ያስተምራል፣ ይመክራል፣ ያጽናናል። ስለሚያጽናና ፈቅዶልን እየተጽናናን ነው ማለት ነው። በዚያ ልክ ማሰብ እንጂ ራሳችን የሰው ጥገኛ ማድረግ ግን አያስፈልግም። ወባህቱ አጥመቁ ቤተ እስጢፋኖስ ወየአምርን ከለመወባይ ዘአጥመቁ ከእስጢፋኖስ ቤት ውጭ አጥምቅ ያለው በእስጢፋኖስ ቤተሰብ፣ ነገር ግን ከዚያ ውጭ ያጠመቁት ሰው ያለ አይመስለኝም፣ ካለም እኔ አላውቅም አላወራው። ምክንያቱም ለማስተማር እንጂ ለማጥመቅ አልተላኩም ይላል። ይሄ አጠቃላይ ምዕመናን ተለያይተው ስለነበረ ክፉ መምህራን ገብተው የየግላቸው እንደሆኑ አድርጓቸው ስለነበረ ከየግል አውጥቶ የእግዚአብሔር እንደሆኑ ምዕመናን የክርስቶስ አካል ስለሆኑ ቤዛቸው ክርስቶስ እንደሆነ እነሱ የክርስቶስ ተላላኪ እንጂ ክርስቶስ እንዳልሆኑ ወይም መንግሥተ ሰማያት በእነሱ እጅ የሚሰጥ እንዳልሆነ እነሱ ወደ መንግሥተ ሰማያት አቅራቢ መንገድ የሚያሳዩ የሕይወት መንገድን የሚመሩ እንደሆኑ አስረግጦ ራሱ ሐዋርያው ቅዱስ ጳውሎስ አስተማረ ለምዕመናን። ይሄ ነው። ሶስተኛው አንቀጽ ቀጥሎ ያለው ቅድም እንደነገርኳችሁ በስጋዊ ጥበብ ብቻ እየናወዙ መንፈሳዊ ጥበብን ቀጥሎ መለኮታዊ ጥበብን ዘግተው ነበረ ምዕመናኑ። እዚህ ያሉ ስለ ስጋዊ ጥበብ አሪዮስፋጎስ የሚባል አደባባይ ያለ በግሪክ ሀገር። አሪዮስፋጎስ ማለት መካነ ፈላስፋ፣ መካነ ጠቢባን፣ ጥበበኞች ብቻ ተሰብስበው ስለ ጥበብ የሚራቀቁበት አደባባይ ማለት ነው አሪዮስፋጎስ ማለት። በዚህ አደባባይ ላይ ጠቢባን ብቻ ናቸው። ዝም ብሎ ማንኛውም ሰው አይገባም። በጥበብ የመጠቀ የረቀቀ የተባለ ሰው ብቻ እዚያ ጉባኤ ላይ ይገኛል። ስለ ጥበብ ነው የሚራቀቁት እና በዚያ ቦታ ላይ ቅዱስ ጳውሎስ ገብቶ ያስተምር ነበር። ሲያስተምር ስጋዊ ጥበብን ብቻ ገንዘብ ያደረጉ ስለ ስጋዊ ጥበብ ብቻ ይራቀቃሉ። መንፈሳዊ ጥበብና መለኮታዊ ጥበብ ክርስቶስን ዘንግተው ነበር። እነዚህ ሰዎች በተለይ በመስቀሉ ላይ ያደረገውን ቤዛነት ረስተው ነበረ። ይህን ዘንግተው ስለነበረ እንዲህ ይላል እስመ ኢፈንወን እግዚአብሔር። ይሄ ቅድም ያልኳችሁ ለማጥመቅ እግዚአብሔር አላከኝም ለማስተማር ነው እንጂ ነው። እስመ ከመዚህ ይቤ መጽሐፍ አነ ሀቁል ጠቢቦም ለጠቢባን እስመ ነገር ቀጥሎ ምን ይላል? ወይ ኮነ በጥበበ ነገር እነሆ እንደው በማባበል አይደለም። እኔም ማስተምራችሁ ወንጌልን ሳስተምር በማባበል አይደለም ይላል። ከመይሳር መስቀሉ ለክርስቶስ የክርስቶስን መስቀል ከንቱ እንዲያናደርግ ምን እንዲያናደርግ አዎ ክርስቶስ ተሰቅሎ ዓለምን ማዳኑን ይህንን ከንቱ ነገር እንዳታደርጉት። ምክንያቱም እውነተኛው ጥበብ ክርስቶስ ነው። ያ ጥበብ መስቀል ላይ ውሏል።
በመስቀል ደግሞ ዓለምን አድኖታል። እናንተ የምትጠሯቸው ጠቢባን ፈላስፋዎች ሁሉ መቃብር ስር ነው ያሉት። መቃብር ፈንቅሎ የተነሳ እስኪ ጥበበኛ ጥሩልኝ ይላል። በኋላ ያመጣዋል። የለም አለ። መቃብር ረግጦ የተነሳ የሞትን ማሰሪያ የቆረጠ ትላፉን ከፍቶ እንዲቀር ያደረገ የኔ አምላክ ብቻ ነው፣ እሱም ኢየሱስ ክርስቶስ ይባላል። ይህን ከንቱ እንዳታደርጉ፣ የእሱን ማዳን ከንቱ እንዳታደርጉ ልንገራችኋል። እስመ ነገረ መስቀሉ በድውቱ በአብህጉላን በሚጠፉ ዘንድ መስቀሉ ሞኝነት ይመስላቸዋል። ወበሀብ የነሰል እነድህና ኃይለ እግዚአብሔር ውእቱ፣ ለእኛ ለምናምን ግን የማን ኃይል ነው አለ? የእግዚአብሔር ኃይል ነው። እስመ ከመዝ ይቤ መጽሐፍ አነ ሐቁል ጥበቢሆሙ ለጠቢባን ወእሜንን ምክሮሙ ለመካሪያን፣ የሚመክሩትን ምክራቸውን የማጠፋ ጥበበኞችንም ሁሉ የጥበብን አጠፋለሁ ብሎ እግዚአብሔር እንደተናገረ አታስተውሉም? ምን አለ? ምክንያቱም ስጋዊ ጥበብ ብቻ ተለጥፈ የምትኖር ከሆነ አንድ ቀን አጠፋዋለሁ ይላል እግዚአብሔር። መንፈሳዊ ጥበብ መለኮታዊ ጥበብን ካለ ስጋዊ ጥበብ ብቻውን የትም አያደርስም፣ መንግሥተ ሰማያት አያስገባም። ከስጋዊ ሞትም ከመንፈሳዊ ሞትም ሊያድን አይችልም። አጠፋዋለሁ ብሎ እንደተናገረ መጽሐፍ አሰሙምን አለና መኑን ከጠቢብ ጥበበኛው ማን ነው ይጠይቃል። ደግሞ በቃሉ ጋር ናቸው። እስኪ ጥበበኛውን አንጡልኛል። የምትጠሯቸው ጠቢባን ሙተዋል። እስኪ እንግዲያውስ ሞትን መቃብር ረግጠው ይነሱና እስኪ የሞትን ማሰሪያ ይቁረጡትና የት አሉ? እስኪ አንጧቸው እነኛን ጠቢባን። ስለ ጥበብ የምትነግሩኝ ከሆነ እኔ የምነግራችሁ ጥበብ ግን ከዚህ ሁሉ በላይ ነው። ሁሉን ድል ያደረገ ነው። በራሱ ፈቃድ እንጂ በማንም ፈቃድ ያልሞተ፣ ራሱ ፈቃድ ፈቅዶ ወደዚህ ምድር የመጣ ዓለምን ያዳነ፣ ሙቶ ግን የተነሳ ሙቶ ያልቀረ ነው። እኔ እየነገርኳችሁ ያለው ያን ጥበብ ነው። እስኪ እናንተ ጥበበኛ የምትሉትን የት አለ? መኑን ከጠቢብ ጥበቡ የጥበበኛው የት አለ? ወመኑን ከጸሐፊ የጥበበኛው ጸሐፊ የት አለ? ቃለ ጉባኤ የሚይዝለት ዜና ሟል የሚዘግብለት ጥበበኛው የት አለ? የጥበበኛው ጸሐፊ የት አለ? እስኪ አምጡት ያን ጸሐፊ ያለ ጥያቄ ነው እየጠየቀ ያለ። በጥያቄ ነው መጽሐፍ ቅዱስ የሚያስቀምጠው። ይቀጥልና ወመኑ ዘሐሰሶ ለዚህ ዓለም ለዝንቱ ዓለም ለዚህ ዓለም ይህንን ዓለም የመረመረው የዚህ ዓለም ተመራማሪ የት አለ? እስኪ ወርድና ቁመቱን ሰፍሮና ለክቶ መጥኖ ሰማይ ይህን ያህል ወርድ ያለው ይህን ያህል ቁመት አለው ምድር ይህን ያህል ኪሎ ሜትር አለው ብሎ የሚያስቀምጥ የዓለም ተመራማሪ እስኪ አንጡት ከእናንተ መካከል የት አለ? የኔ የምሰብካችሁ ግን ሰማይና ምድርን ጠቅልሎ መዳፉ ላይ የያዘ በዓለምም ውስጥ ዓለሙ ውጭ ያለ በማኅፀነ ማርያም ሲያድር ዓለምን ያላስተዳዳሪ የተው ዓለምን እያስተዳደረ በሰማይ ያለ በማኅፀነ ማርያም 9 ወር የተቀመጠ መቃብሩ 3 ቀን ሲቀመጥ ዓለምንም እየመራ ያለ ዓለምን እየመራ በመቃብር መኖር የቻለ ጥበብ ነው የምነግራችሁ። የታለ የእናንተ ጥበብ? የተመራመራት ዓለምን ከዚህ እስከዚህ ብሎ መጥኖ ለክሶ የሚናገር የታለ አለና ቀጥሎ አኮኑ አይበዳ እግዚአብሔር ለጥበበ ዝንቱ ዓለም፣ የዚህን ዓለም ጥበብ እግዚአብሔር ከንቱ አድርጎታልና። ከቃሉ ጋር ናችሁ። ምን አድርጎታልና? እስኪ በሉት የዚህን ዓለም ጥበብ በሉ እስኪ እግዚአብሔር ከንቱ አድርጎታልና። ስለዚህ የለም ጸሐፊ ጠሩ ተባለ፣ የለም ጸሐፊ ቃለ ጉባኤ የዓለምን መጥኖ ለክቶ ቃለ ጉባኤ ያዘይታለ ዜና በኋላ ይጻፍ መጥኖ ለክቶ የዓለምን ተመራምሪያት ያለው ከዚህ እስከዚህ ነው ወርድና ቁመቷ ብሎ ይችላል ዓለም ያስቀመጠ የታለ? የውቅያኖስን ባህር ጥልቁን ለክቶ ጥልቁ መጠኑ ይህን ያክል ነው ብሎ ያስቀመጠ የታለ? የጠፈሩ ልክና መጠን ሰፍሮ ለክቶ ያስቀመጠ የታለ? እስኪ ንገሩኝ አለ። ምንም የለም። የዚህን ዓለም እግዚአብሔር ከንቱ አድርጎት ጥበብ ከንቱ አድርጎታል። እስመ በጥበቡ ለእግዚአብሔር ዘኢያምርዎ ዓለም በጥበብ ይሆኑ መከረ እግዚአብሔር። ጥበበኛ ጥበበኞች የዚህ ዓለም ጥበበኞች በጥበባቸው መክረው ዘክረው ተወያይተው የማይወስኑትን ነገር እግዚአብሔር ወስኗልና ከማያርዶም ለለ ያምኑ በእበደ ሥጋ እነሆ በሥጋ ከንቱ በሥጋ ሐሳብ ሁሉ የነበሩትን ሁሉ ራሱ መክሮ በጥበቡ ዓለምን አድኖታልና። እስኪ በሉ ማንም በሉ እስኪ ጠቢባን መክሮ በማይደርስበት ሁኔታ እግዚአብሔር ራሱ መክሮ በጥበቡ ዓለምን አድኖበታልና። ማንን በማን ጥበብ ነው የዳነው አለ? አዎ የዚህ ዓለም ጥበቦች ተሰብስበው ዓለምን ማዳን አይችሉም። የዚህ ዓለም ጥበብ ምንም ማዳን አይችሉም። ዓለምን ያዳነው ወደዚህ ምድር ራሱ መከረ አለ። በነቢያት የመከረው ራሱ በሀሳቡ ያሰበውን ዓለምን ላድን ብሎ አሰበ። አስቦም አልቀረ እግዚአብሔር ሰው ሆነ። ሰው ሆኖ ወደዚህ ምድር መጣ። በለብሰ ሥጋ ተገለጠ። ሰው ለመሆን ያማከረው የለም እግዚአብሔር። በቃሉ ጋር ናችሁ። ቃለ ጉባኤ ያዘለት የለም። ራሱ በልቡ መከረ እግዚአብሔር ዓለምን ላድን ብሎ አሰበ ማለት ነው። መከረ ማለት ራሱ ብቻውን የመከረው እግዚአብሔር። ያንንም ለአዳም ቃል ገባለት። ከልጅ ተወልጄ እየዳኳ አድጌ በቀራንዮ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድንሃለሁ የመከረውን ለአዳም ገለጠለት እግዚአብሔር።
በራሱ ምክር ብቻ መጥቶ ዓለምን ተሰቅሎ አዳነ። ካዳነ በኋላ ሞተ። ከሞተ በኋላ ተቀበረ። ከተቀበረ በኋላ በሶስተኛው ቀን ተነሳ። ከተነሳ በኋላ ሥርዓተ ኪዳን ሥርዓተ ቤተክርስቲያን እያስተማረ ቆይቶ በአርበኛው ቀን የመላእክትን ማዕርግ እንደ ጫማ ተጫምቶ ነፋሳትን እንደ መሰላል እየረገጠ ደመናትን እንደ ትቢያ እያተነነ ሰማየ ሰማያት በክብር አደረገ። ክብር ለስሙ ይሁንና ይህን ጥበብ ነው የምናገረው። ይህን ጥበብ ነው የምነግራችኋለሁ። የምሰብክላችሁ ይህን ጥበብ ነው አለና ይገልጻል። እስመ አይሁድኒ ተአምረ ሲያሉ ወጽርኒ ጥበበ ያስዙ። አይሁዶች ምልክትን ይሻሉ። ምልክት አሳየን፣ ምልክት አሳየን። ሁልጊዜ ክርስቶስ ሲያስተምር ጥያቄያቸው ከዮናስ ወዲህ ምልክት አይሰጣቸውም። ዮናስ በልበ ምድር በከርሰ ምድር 3 መዓልት ሌሊት በባሕር ውስጥ አድሮ ተነስቷል። እንዲሁ ክርስቶስም 3 መዓልት ሌሊት በልበ ምድር በመቃብር አድሮ ይነሳል። ያ ምልክት ቀድሞ ተሰጥቷቸዋል። ከዚያ ወዲህ ምልክት አይሰጥም። አይሁዶች ምልክትን ትሻላችሁ። ጽር ማለት ግሪኮች ነው፣ በቋንቋቸው ነው። እናንተ ጽር፣ ቅድም ያልኳቸው ቆሮንቶስ ጽር ግሪክ ናት። ስለዚህ በግሪክ ያላችሁ እናንተ ደግሞ ሁልጊዜ ጥበብና ፍልስፍና ትለምናላችሁ፣ ትሻላችሁ፣ ስጋዊ ነገር ትሻላችሁ አለ። ቀጠልና ምን አለ? እኛ ግን የተሰቀለውን ክርስቶስን ምን እንላለን? በጣም ደስ ይላል። የተሰቀለውን ክርስቶስን ምን እንላለን? ለይነሰን ሰብ ክርስቶስ አዘ ተሰቅለ እንዘ ንብላል እንዲህ እያሉ ለአይሁድኒ መስሎም ዘንቄቂ ለአይሁዶች የምንበድል ይመስላቸዋል። አረማውያንም ደግሞ የሰነፍን ይመስላቸዋል። ወለነሰ ለለዲነ አይሁድ አረሚም ከአይሁድም እኛ ግን ለዲያን ለእኛ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ኃይል ነው። የማን ኃይል ነው? የእግዚአብሔር ኃይል ነው። የእግዚአብሔር ኃይል በወልድ ተገልጧልና ማለት ሥጋ በመሆኑ የእግዚአብሔር ኃይል ተገልጧል። የእግዚአብሔር ኃይል ነው አለ። የእግዚአብሔርም ጥበብ ነው አለ። ይህንን ሰብካለን። እስመ እበድ በእንተ እግዚአብሔር ይጠበብ ጓለመያው ከሰው ልጆች ያለ ስንፍና በእግዚአብሔር ምክንያት ጥበበኛ ይሆናል። ወዲካም ዘእንበይነ እግዚአብሔር ይጸልም ጓለመያው እነሆ ድካም ከእግዚአብሔር ደካማም ከእግዚአብሔር የተነሳ ወይም ደካማ የሆነ የሰው ልጅም ወይም ከሰው ልጆች ያለ ድካምም በእግዚአብሔር ዘንድ ጽናት ይሆናል ብሎ ይህን በዝርዝር ከነገራቸው በኋላ መጨረሻ ላይ ለዚህ ነገር የጠራችሁ እግዚአብሔር እርሱ የተመሰገነ ነው ይላል። እስኪ በሉ ለዚህ ነገር በሉ እስኪ የጠራችሁ እግዚአብሔር ምን ያለ ነው? አዎ ሲዘጋው ትምህርቱን የሚመካ ቢኖር በማን ይመካ? አሁን በእግዚአብሔር ስንል በመለኮታዊ ጥበብ ማለት ነው ይመካል። ገብቷችኋል? የሚመካ ቢኖር አለና በእግዚአብሔር ይመካ ሲል ግድ የለም ስጋዊ ፍልስፍናውንም ተውት፣ እሱ መመኪያ አይሆንም። መቃብር ስር ቀርተዋል ፈላስፋዎቹ። ስጋዊ ጥበብንም ተውት፣ እሱ መመኪያ አይሆንም። መቃብር ስር ቀርተዋል ጥበበኞቹ። የሚመካ ቢኖር በእግዚአብሔር ይመካ ማለት ኃይልም ጥበብም እሱ ነውና እግዚአብሔርን ገንዘብ ያደረገ ሰው ሊመካ የሚገባው በእግዚአብሔር የሚያምን ብቻ ነው። በማን የሚያምን? በማን የሚያምን? አዎ ይህንን ብሎ ሐዋርያው ትምህርቱን ይዘጋል ማለት ነው። አንደኛ ቆሮንቶስ ጠቅለል ባለ ሁኔታ ምዕራፍ 1 ይህንን ይመስላል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።